ልክ እንደ ዩቲዩብ ሁሉ ቲክቶክም በቪው ብዛት መክፈል ከጀመረ ሰንበትበት ብሏል። አብዛኛው ሰው 10,000 ፎሎወር ስለገባ ብቻ በቲክቶክ ላይ ተከፋይ እሆናለሁ ብሎ ያስባል። ግን እሱ ብቻ በቂ አይደለም። ቲክቶክ የሚከፍለው በ7 ሀገራት ብቻ ነው። ኮመኒሊ ደግሞ በእነዚህ በ6 ሀገራት። ለምሳሌ ያክል አብዛኛው ዩቲዩበር ተከፋይ ይሁን እንጂ ኢትዮጵያ ውስጥ ሆኖ በቀጥታ ተከፋይ የሚሆንበት መንገድ የለም። ምክንያቱም ኢትዮጵያ ሀገራችን ዩቲዩብ ፓርትነር ፕሮግራም ውስጥ ስላልተካተተ ቢሆንም ሎኬሽን በመቀየር አብዛኞቹ ተከፋይ ሲሆኑ እናያለን። ቲክቶክም ያንን እድል እንድንጠቀምበት እንካችሁ ብሎናል። የከፈትኩት ሎካል አካውንት እና ኢንተርናሽናል አካውንት ጀስት ለእናንተ ለማሳየት ስንል ኮምፔር እናረጋቸዋለን። ሎካል አካውንቱ ላይ ሞኔታይዜሽን መንገድ አለ ብንል ሰብስክሪፕሽን እና ላይፍ ጊፍት ነው። እሱንም ሰዎች ከሰጧችሁ ብቻ ነው ተከፋይ የምትሆኑበት መንገድ። ኢንተርናሽናል አካውንቱ ላይ ግን እንደምትወተወት በዛ ያለ ሲሆን ህይወትንም እስተ ጥግ ድረስ የሚቀይር ነው። ከእነዚህም ውስጥም አንዱ ክሬተር ሪዋርድ ፕሮግራም ነው። ማለትም በቪው ብዛት የሚከፍል ነው። ኤኒዌይ በዛሬው ቪዲዮ የምናየው እንዲህ ብለን ነው የውጭ አካውንት የምንከፍተው። ከከፈትንስ በኋላ እንዲህ ቼክ እናደርጋለን። የፓይመንት መንገድ ውስጥ ምን ምን ናቸው የሚለውን ግልጽ አድርጌ ወደ እናንተ አቀርባለሁ። የውጭ አካውንት ስንከፍት ቪፒኤን ያስፈልጋል ወይ? የውጭ አካውንት ስንከፍት ቪፒኤን ጭርሹን አያስፈልገንም። ቪፒኤን ካስፈለገን ቪዲዮአችንን ቫይራል እንዲወጣ ስንል ቪፒኤን መጠቀም ግድ ይለናል። እዚሁ አጋጣሚ ሰብስክራይብ ያላረጋችሁ ሰብስክራይብ ብታረጉኝ ደስ ይለኛል። ምክንያቱም አሁንም ወደፊትም ከዚህ በበለጠ መልኩ ምርጥ ቪዲዮዎችን ወደ እናንተ ጀባ እንላለን። ሰብስክራይብ ያረጋችሁ ደግሞ ቪዲዮውን ላይክ በማድረግ እንጀምራለን። እንደምትወዱት አልጠራጠር። መጀመሪያ የጉግል አካውንት መክፈት አለብን። ጉግል አካውንት ከከፈታችሁ በኋላ እዚች ጋር ጂሜል የምትባል አፕሊኬሽን አለች። ጂሜል አፕሊኬሽን ማለት የጉግል አካውንታችንን ዘርዝሮ የሚያስቀምጥልን አፕሊኬሽን ነው። ከዛ አዲስ ወደ ከፈታችሁት አካውንት ትሄዱና ስዊች ታረጋላችሁ። ለምንድን ነው ስዊች የምናደርገው? እንግዲህ ቲክቶክ ስንከፍት በአዲስ አካውንት ነው የምንከፍተው። ስለዚህ በአዲስ አካውንት ስለምንከፍተው ቬሪፊኬሽን ኮዱ ደግሞ አይገባልንም። አብዛኛው ሰው አይገባለትም ቬሪፊኬሽን ኮድ። ለምንድን ነው የማይገባልን? አዲስ ወደ ከፈትነው ጉግል አካውንታችን ስዊች ስላላረግነው ነው። አሁን ስዊች እናደርገዋለን፣ ችግር የለም። እንደምታዩት ቀይሮልኛል፣ አካውንቴን ስዊች አድርጎታል ማለት ነው። ስለዚህ ቬሪፊኬሽን ኮድ ይገባልኛል ማለት ነው። ወደዚህኛው ቬሪፊኬሽን ኮድ ነው የሚገባልኝ። ልክ እንደ ሜሴጅ ሆኖ ነው የሚያገለግለው። ከዛ እንመለስና ወደ ቲክቶክ አፕሊኬሽን እንሄዳለን። ከዚህ በኋላ ያለውን ስቴፕ በጥሞና እንድትከታተሉኝ ይፈልጋለሁ። ከዛ እዚች ጋር የአካውንታችንን ስም ትነኩት። እዚች ጋር አድ አካውንት የምትላለች። ከዛ ሳይን አፕ ነው የምታረጉት። ከታች ደግሞ እዚች ጋር ዋናው ሚስጥር ያለው እዚች ጋር ነው፣ ኢትዮጵያ የምትላለች። እሷን ኢትዮጵያ የምትለዋን እንነካትና ወደ ተከፋይ መሆን ወደሚቻልበት ሀገር እንቀይራለን። ያው ዩናይትድ ኪንግደም እንላለን። ሌሎቹ ሀገራት ብዙ ቁጥጥር ስላላቸው ዩናይትድ ኪንግደም ደግሞ ሞር ተመራጭ ነው። ከስር እንደምታዩት ኢትዮጵያ የምትለዋን ወደ ዩናይትድ ኪንግደም ቀይሮልኛል። አሁን ዩናይትድ ኪንግደም ያለውን አካውንት እንከፍታለን። ከዛ ኮንቲኒው ዊዝ ኢሜል የሚል እንነካና ኢሜላችንን እናስገባለን። ቅድም አዲስ አካውንት ነው የከፈትኩት ብያችኋለሁ። እናንተም አዲስ የከፈታችሁን አካውንት ታስገባላችሁ። ከዛ ቬሪፊኬሽን ኮድ ይልክላችኋል። ቬሪፊኬሽን ኮዱን የሚልክላችሁ ጂሜል ወደምትባለው አፕሊኬሽን ላይ ነው። ከዛ በኋላ የተወለዳችሁበትን ጊዜ ሙሉ ይላችኋል። ምንም ሳታሳስቱ መሙላት አለባችሁ። ምክንያቱም ከተሳሳተ በኋላ ቬሪፋይ የምታረጉት በናሽናል አይዲ ስለሆነ ክፍያ የምታስጀምሩት ናሽናል አይዲያችሁ ላይ ያለው የተወለዳችሁበት ወቅት ከሞላችሁበት ወቅት ጋር ካልተመሳሰለ ክፍያ መቀበል ስለማትችሉ ትክክለኛውን ብታስገቡ ተመራጭ ነው። ከዛ እዚህ ጋር ፓስዋርዳችሁን እንድታስገቡ ይጠይቃችኋል። የራሳችሁ የምትፈልጉትን ፓስዋርድ ታስገባላችሁ። ካስገባችሁ በኋላ ኔክስት ትላላችሁ። ከዛ ኒክኔም እንድታስገቡ ይጠይቃችኋል። እናንተም ታስገባላችሁ የተመቻችሁ። ኮንቲኒው ትላላችሁ። በቃ አሁን አካውንታችን ተከፍቷል ማለት ነው። የእንግሊዝ አካውንት ከፍተናል ማለት ነው። ዩናይትድ ኪንግደም እንደምታዩት ለንደን ይላል ሲጀምር።
ይሄ ራሱ አንድ ማረጋገጫ ነው። አሁን እንዲህ ብለን ነው የውጭ አካውንት መሆኑን አለመሆኑን ቼክ የምናደርገው። እዚች ጋር ስቲም የምትላለች እዚች ጋር የምትገኘዋ ማለት ነው። ስቲም ማለት ምን ማለት ነው? ትምህርታዊ ነክ የሆኑ ነገሮችን የሚለቀቅበት ካታጎሪ ነው። አሁን ለምሳሌ ገብቼ ባሳያችሁ ትምህርታዊ ነገሮች እንደሚለቀቅበት ገብቼ ላሳያችሁ። እዚህ ጋር ለምበርስ ኤል ማትስ ቱቶሪያል ይላል። ኤሪያ ኤንድ ቮሊዩም ነው የሚያወራው። ይሄ ማትስ ነው። ይሄም እንደምታዩት ማትስ ነው። ማቴማቲክስ ፕሮብሌም ሶልቭድ ይላል። ይሄ ማትስ ነው። ይሄ ማትስ ነው። ይሄ ማትስ ነው። ይሄ ማትስ ነው። በቃ ከዚህ በላይ ካየን ጥሩ ባይመጣ እንውጣ። አንተ ደደብ ፕሮፋይላችሁን ትነኩና ሁለተኛው ቼክ የምናረግበት መንገድ እዚህ ከላይ 3 ሰረዛለች። እሷን እንነካትና ቲክቶክ ስቱዲዮ የሚል ያመጣልናል። እሱን እንነካና ኢንስፓሬሽን ከሚለው ስር ሞኔታይዜሽን መንገዱን ዘርዝሮ ያስቀምጣል። ከላይ እንደምታዩት ክሬተር ማርኬት ፕሌስ፣ ቲክቶክ ሾፕ ፎር ክሬተርስ፣ ክሬተር ሪዋርድ ፕሮግራም፣ ላይፍ ጊፍትስ፣ ሰብስክሪፕሽን እነዚህ የሞኔታይዜሽን መንገዱ ነው። ክሬተር ሪዋርድ ፕሮግራም ክሬት ቪዲዮስ ዛት አር 1 ሚኒት ኦር ሎንገር ቱ ጌት ሪዋርድ ኦን ዘ ኳሊፋይድ ቪውስ። ምንድን ነው የሚለው? ከአንድ ደቂቃ የረዘመ ቪዲዮ መስራትና ጥርት ያለ ቪው መታየት አለበት። ጥርት ያለ ቪው ሲባል ተመልካች ሙሉ ቪዲዮን የእናንተ ሙሉ ቪዲዮ ማየት አለበት ማለት ነው። ሶስተኛው ስቴፕ ደግሞ ፓይመንት ክራይቴሪያው ምንድን ነው ስንል አንደኛው ክራይቴሪያ መሟላት ያለበት ነገር ከ18 ዓመት በላይ መሆን አለባችሁ። ሁለተኛው ቅድም እንዳልኳችሁ ከአንድ ደቂቃ በላይ የረዘመ ቪዲዮ መስራት አለባችሁ። ሶስተኛው ደግሞ 10,000 ፎሎወር መግባት አለባችሁ። ቪዲዮ ለጓደኛችሁ ይጠቅማል ብላችሁ ካሰባችሁ ሼር አድርጉልኝ። ሀሳብና አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።